ማየ ማስቲካ ግዢ ማነው ስምሽ ዛፍ እስኪ ቁጭ በይ ላውራሽ እስኪ ዛሬ ላውራችሁ ነው የመጣሁት ድላኬት ነው የመጣሽው ከትግራይ እንዴት ነበር እንቦሽ እዛ ያለሽ ብዙ ነበር ሹቅ ነበር ብዙ ነገር ነበር አሁን ልጄ ራሳ ምንም መረመዳት ይችላል እስካሁን ገጠርም ምንም ይበላ የለም እሱ ነው የሚረዳኝ ነበረው እናቴ ወልዳ ነው ቤት ምት ያለችው አባቴ ደግሞ ወደ ሀገር ሄደ እና አንቺ ነሽ የምትሰሪው ማለት ነው እኔ ሶፍት ሰርቼ ነው ማስበላት 15 ዓመት ሻገፋሽ ስንት ልጆች አሉሽ 3 ልጆቹ ሶፍትና ማስቲካ ይሸጣሉ አንቺ ትለምኛለሽ ከዛ ተራፊ ከዚህ ምግብ ወስጄ አራት ባሪ ባይዞሽ እንግዲህ እናመሰግናለን ቻው እኛ አንድ ዳቦ ሁለት ዳቦ እየተደረና ነበር አሁን ግን ጥሱ ሁሉ ነገር ልብስ ምናምን ተሰጠን እናመሰግናለን ዳና ዶሮ ሰላም ደናችሁ አቢሲኒያ ነኝ አሁን መገኘው ሰሚት ፍየል ቤት አካባቢ ነው በዚህ ሰዓት ብዙ ሰው ዋክ የሚያረግበት ሰዓት ነው እኔም አልፎ አልፎ ካረጋለሁ እና አሶላችሁ ከሆነ ያገር ባህል ልብስ የለበሱ ሽሩባ የተሰሩ ልጆች አዝለው አንዳንዴ ሶፍት ግዙን ይላሉ አንዳንዴ ደግሞ ይለምኑናል ማለት ነው ለምን ከሀገር ቤት እንደመጡ እዚህ ሀገር እንዴት እንደሚኖሩ አዲስ አበባ ጠይቂያቸው አላቀም እና ሁሌ ግን ልጠይቃቸው አስባለሁና እስኪ ዛሬ ተሳክቶልኝ ልጠይቃቸው ወስኛለሁ እና እስኪ አንድ ላይ እንሄድና እናወራቸው ለምን ወደዚህ እንደመጡ እዚህስ እንዴት ሰርቫይቭ ያደርጉ እንደሆነ የሚለው ነገር በሙሉ እናወራቸው ከኛ ጋር ቆዩ ማየ ማስቲካ ግዢ ማነው ስምሽ ዛፍ ዛፉ ከየት ነው የመጣሽው ከመቀለ አረ መቼ አንድ ሳምንት አርገላ አረተይ እስኪ ቁጭ በይ ላውራሽ እስኪ ዛሬ ላውራችሁ ነው የመጣሁት ሶፍት አለሽ እንዴ እሺ አንድ ሶፍት ስንት ነው 15 ብር አረተይ አልተወደደም እንደስ እዚህ መቀመጥ ይችላል እንዴ ከነሱ ጋር ቻለሽ እሺ አመሰግናለሁ ዛፍ ታዲያስ ሰላም ደህና ናችሁ ስምሽን ማን ልበል ድላኬት ነው የመጣሽው ከትግራይ እስኪ እዛ ነው የተወለድሽው የኖርሽው አይደል የት አካባቢ ማለት ነው እዚህ ደወለት እንዴት ነበር እንቦሽ እዛ ያለሽ ብዙ ነበር ሹቅ ነበር ብዙ ነገር ነበር ሱቅ ነበር የምትሰሪው አዎ ትምህርት እየተማርኩ ነበር ከዛ ደግሞ ሹቅ እየሰራው ነበር ስዋይክ ባይመጣ በሱ ሹቅ ራሱ ሁሉ ተወሰደ ያው በጦርነቱ ጊዜ ማለት ነው እሺ ከዛ በኋላ ታመምሽ ነው ታመምሽ ምን ሆነሽ ነው መኪና አደጋ ደርሰኛል መኪና አደጋ ደረሰብሽ እሺ ከዛስ እንዴት ሆንሽ ታከምሽ ከዛ ብዙ እዳ 30 ሺህ ምናምን ብዙ እዳ ነበረኝ የምን እዳ የመኪና ታከምኩበት የአደጋ ሲደርስሽ ታከምሽበት ተበድረሽ ነው ታከምሽው ከዛ ያ የገጭ ሰው ያልከፈለሽ አይ ብዙ ሰው ስለገጨ የለኝም ማለት አሰረ ብዙ ሰው ነው አደጋ ደረሰ 12 ሰው አደጋ ደረሰ ከዛ ምንም ነገር የለኝም ማለት አያራት ወር አራስሽ ነው አደጋ ደረሰብሽ እየሄድሽ ነው ወይስ መኪና ገጭቶሽ ነው ወይስ ቆለየሸጥ ከዛ ምንም ግዘን ሰው ስለሌለ ባሌ ደግሞ ምንም ቃም የለኝም ማለት ተለይተን እዚህ ጋር ደረስኩ ኦኬ ቆይ ባለ ትዳር ነበርሽ ማለት ነው አዎ ባለ ትዳር ነበር አንድ ልጅ ነው ያለሽ
አዎ ጤና የለውም። ወላጆችሽ ምን ነገር የላቸውም ቢያግዙ አይችሉም። አዎ አሁን ግን እዳለኝ ብዙ አሁን ደግሞ እዚህ ራሱ ትንሽ እየቆረጠሽ አዎ ስለዚህ በዛ ምክንያት በዚህ ምክንያት መጣሁ እዚህ ጋር ራሱ ደግሞ ትንሽ ሶፍት እየሸጥኩ ከአንድ ሶፍት 10 ብር 20 ብር ነው የማትርፈው ከአንድ ፍሬ ሶፍት ከዚህ ነው አልገባኝም ከትልቁ ሙሉ ከዚህ 20 ብር ነው የማትርፈው ከተሸጠ ማለት ነው ከዛ አንድ ቀን ሁለት አንድ ነው ብቻ ነው የሚሸጠው ከዛ ቤት ክራይ ደግሞ 2000 አለ እኔ አሁን ማገዝ ምናምን ካገኘው ለሆነ ነገር ሰማገዝ ካገኘው ወደ ቤት ተመልሼ የነበረን ስራ መስራት ፈልጋለሁ ልጄ መሰደግ ይሻለን አሁን ልጄ ራሳ አንድ አመት ከ5 ወር ናት ግን ምንም ጉዳት አላት ማሰለኝ ምንም መረመዳት ይችላል እስካሁን አሁን ግን ቃም የለኝ እንጂ ቃም ካለኝ ለልጄ ቼክ ማድረግ 7000 አሉኝ ለቼክ ማድረግ ማለት ነው ልጅቷን ህክምና ቼክ ለማድረግ 7000 አሉ ግን 7000 የለኝም ራሱ 40 ብር 60 ብር ነው ቤት ይዘ እየገባ ነው ታክስ አለ እንጀራ አለ ለአንድ እንጀራ 20 ብር ነው የሚገዛው ታክስ ደግሞ 20 ብር አለ ምን ትርፍ የለም አሁን ግን በቃ እዚህ ነው ጉዳት እየደረሰ እኔ በጣም ስለካፈን እንጂ ሌላ አይደለም ክረምቱ እንዴት ነው ትንሽ ይከብዳል አይደል አሁን ደግሞ ታምር ነው ያለው ለመሸጥም ለመሄድም እንዴት ይሆንሽ ነው በቃ ከባድ ነው ምን ጸፍራስ ምን ነገር የለኝም የካሬት ቤት ትንሽ ያፈርናሽ ሰጠችኝ በቃ አቅናት ምንም ነገር ሲመጥ ራሱ በቃ መዳሪያ ላይ ነው ምቻኛለው በቃ ቆርቆሮ ነው ራስ ለዝናው ራስ እየነጠበ ነው ያፈሳል ዝናው ያፈሳል አዎ ከዛ ጃንጥላም የለኝም ጃንጥላም የለሽም በቃ ብርድ ልብስ ራስ የለኝም ብርድ ልብስም የለሽም የዚህ ነው እኔ የሚገዛው ካለ ተግዜ ወይ ትንሽ ስራ መስራት ፈልጌ ነበር ትምህርት 10 ደርሼ ነበር አሁን ግን ምን ዋጋ አለ በቃ እንደዚህ ልማራ ማለት እየዋልኩ ነው ማለት ነው እስኪ አመሰግናለሁ ሰላም እንዴት ነሽ መስገን እስኪ መጀመሪያ ስምሽን ደስታ ከየት ነው የመጣሽው ከትግራይ ነው የመጣሽው የት አካባቢ ሳምራ እሺ ደስታ እዛ ነበርሻ እዛ ነው ተምረሻል ትምህርት የለኝም አግብተሽ ነበር በስንት አመት በ15 አመት አገባሽ ስንት ልጆች አሉሽ 3 ይሄ ትንሽ ይመስላል ይሄ ያቀፍሽው ልጅ ስንት አመቱ ነው 11 ወር መቼ ነው የመጣሽው ወደ አዲስ አበባ 2 ወር ነገ 2 ወርሽ ለምንድን ነው ለመምጣት የወሰንሽው ወደ አዲስ አበባ ወንድሜ ሞቷል ወንድምሽ ሞተ ከዛ ደግሞ ያግዘኝ ምንም የለኝም ስለሆነ ባሌ ደግሞ አማል ከዛ ነሰው ባልሽ ታመመብሽ ምን ሆነ እንጃ በቃ አመመ ከዛ ነሰው ግድስ ገብቼ ከዛ እንትን ነሰው ስለስገብቼ ከዛ ምንም ይበላ የለኝም ለሱ ጸድ ገብቷል ከዛ ለውጥ የለም እሱ ደግሞ ከዛ ይበላ ስለሌለኝም ወደዚህ 3 ልጅ ይዤ መጣሁ ስለዚህ ልጆችሽንም የሚያገዝ ሰው አጣሽ እዛ ያለሽ የለኝም ዘመድ የለኝም ወንድሜ ሞቷል ምን የለኝም እናት አባትሽስ አንድ እነሱ ደግሞ ሽማግሌኛቸው እሺ እና አዲስ አበባ ምን አለ ብለሽ አስበሽ ነው የመጣሽው ስንትዬ ቃ መጣው ለልቻቼ በቃ አንዳንዱ ትራፍ ምናምን ከሰጠኝ እስጄ ገባለሁ ወደ ቤት ከዛ 30 ብር ምናምን ከሰራው አጣራቅሜ ለቤት ክራይ ከዛ በቃ ምንም የለኝም በቃ እንደዚህ ነው ሁለቱም ልጆች ስንት አመታቸው ናቸው አንዳ 9 አንዳ 6 ትምህርት ቤት ይማራሉ አሁን ከነማት አንዳ 9 ገብቻ ነበርና አሁን ግን አቋርጬ መጣሁ ወደዚህ እና አዲስ አበባ እንዳሰብሽው ነው ያገኘሽው ሰው ይሄዳል በቃ እኔ ደግሞ በቃ ከነሱ ጓደኛዬ መጣሁ ነይ ወደዚህ እንሂድ መጣሁ ተራፌ ምናምን እጀገዋለሁ ከዛ ምንም ለውጥ የለኝም ከዛ ለነሱ አንዳንድ ተባረከ ልሱ ምናምን አንዳንድ ይሰጠኛል በቃ እንዴት ነው የምትኖር ያለሽ ማለት አሁን ትለምኛለሽ አይደለ ሶፍት ምናምን ትሸጫለሽ ነው ለመለመን ብቻ ነው ልቻችሁ ማስቲካ ሶፍት ይሄዳላችሁ ልጆቹ ሶፍትና ማስቲካ ይሸጣሉ አንቺ ትለምኛለሽ እና ይበቃሻል ብሩ 3 ልጅ ለማሳደግ ለምነሽ
ምን አረግ በቃ ከገጠር እዚህ ይሻለኛል። አንዳንዱ 10 ብር 5 ብር ይሰጠኛል። ከዛ ለዚህ መጣን አንድ ቀን ነው የምትሰሪው? አዎ ከዛ ማታ ገባለሁ። አንድ ሰዓት ምናምን ገባለሁ ቤት ተራፌ ምናምን ከነ ምግታሉ ይሰጠኛል። ከዛ እነሱ ሲበላላችሁ በቃ እና አሁን የሚቀጥለው አመት ልጆች ትምህርት ቤት ልታስገባያቸው ታስባለሁ? አለሽ ብር ማለት አገኘው አስገባለሁ። ለምን ለራሴ እንደዚህ ሆኜ ለነሱ ደግሞ በጣም ሐሳብ ይዘኛል። አሁን ራስን መጠየቅ በጣም ነው ያዝ አይዞሽ ለዚህ ነው በቃ ይገባኛል። እናት መሆን ከባድ ነው አይደለም? ትምህርት አለ ማስተማር መቻል ቀርም ለራሴ መነመን ገብቼ ለልቻቼ በጣም ነው ሽገብ በጣም ነው አሳይዘኛል። ያው ከነሱ መነመን ሶፍት ማስቲካ ምንም ለውጥ የለው። ዝም ብላችን አንዳንድ ቀን ዝም ብላችን እንገባለን፣ አንዳንድ ቀን እንሰራለን፣ አንዳንድ ቀን ግና ባዶ እጃችን እንገባለን። ትናንትና ምንም አሰራም ዝናብ ነበር። ያው ባዶ እጄ ገባ። ከዛ ተራፌ ከዚህ ምግብ ወስጄ እራት በሉ። አይዞሽ እንግዲህ anyway ታዲያስ እንዴት ነሽ? ነይ እዚህ ጋር እስኪ ሆኜ ላውራሽ። ማን ነው ስምሽ? ዛፉ ከየት ነው የመጣሽው? ከትግራይ አይደል? አዎ ከየት አካባቢ? አመቀለ ትንሽ አልፈሽ። ከማን ጋር ነው የመጣሽው? እናቴ ጋር። ከእናትሽ ጋር? እናትሽ የት ሄደች? እናቴ ወልዳ ነው ቤት ነች ያለችው። አባቴ ደግሞ ወደ ሀገር ሄደ። እናትሽ አራስ ናት? እና አንቺ ነሽ የምትሰሪው ማለት ነው? እኔ ሶፍት ሰርቼ ነው ማስበላት። ትንሽ ልጅ ደግሞ አቼ ነበር ካንቺ ጋር ምንሽ ነው? ትንሽ ልጅ አቼ ነበር። እና በቀን ስንት ትሰሪያለሽ ማለት ነው? አንድ ቀን ሞቶ ብንሰናለን፣ አንድ ቀን ደግሞ ባድ እንመጣለን ሳልሰራን። ታዲያ አንድ ቀን ምግብ ማትበይበት ቀን አለ? አንድ ቀን ሳልበላን ወደ ቤት እንሄዳለን። ቤት የሚበላ ታገኛለሽ? አንድ ቀን ነው እንጂ ማገኛ። አንድ ቀን ሳልበላም ተንታለሁ። አንድ ቀን ደግሞ እበላለሁ። ስንት አመትሽ ነው? 11 ትምህርት ቤት ትሄጃለሽ? ትማሪያለሽ? ገና ነኝ አልጀመርኩ። ትጀምሪያለሽ ግን? ትፈልጊያለሽ መጀመር ትምህርት አይደል? ገና ልጀምር ነው እንጂ አልጀመርኩም አልተማርኩም። ገና አንደኛ ክፍል አልተማርሽም? ጭራሽ ሀሁም አልተማርሽም እስካሁን? አልተማርኩም። ስራ ላይ ነሽ? ወንድምሽ ትምህርት ጀምሯል? እሱም ትንሽ አንድ ቀን ጀው አንዳንዴ ይተማራል፣ አንዳንዴ ደግሞ አይማርም። ለምንድን ነው የማይማረው? ችግር ስላለን ስራ ቦታ ስለሆነ። ስራ መስራት ስላለባችሁ ነው? መቼ ነው የመጣችሁት ወደ አዲስ አበባ? ገና አንድ ሰሞን ነው ያረግን፣ አመት አልሞላን። ስንት? አንድ ወር ነው ያረግን። ገና ነው አንድ ወር ነው ያረጋችሁት? ስለዚህ ያው እንደዚህ ስታመሺ አምሽተሽ ምናምን አትሰሪም አይደለ? ኧረ እየፈራው ነው። ቤትን ደግሞ እንትን ስለሆነ ይዘጋል። ከአንድ ሰዓት ምናምን ነው የምንሄደው። እሺ አመሰግናለሁ። እሺ አመሰግናለሁ። እንግዲህ እኛ የመጣነው ወደዚህ ያለውን ሁኔታ ለማሳየት ነበር። ማለትም በጣም ስለነሱ ስለ አንድ ሁለት ሰው ታሪክ ለመስማት አስቤ ነው የመጣሁትና ግን በጣም ብዙ ሰው ነው ያለው። በጣም ብዙ መረዳት ያለበት ሰው ነው ያለው። የምታየው ነገር በሙሉ በጣም ነው የሚያሳዝነው። ማለት በቃ ኢንተርቪው መደረግ ይፈልጋሉ፣ መምጣት ይፈልጋሉ። ይሄ እነግራቸዋለን እኛ ታሪክ ለመስማት ያላችሁበትን ነገር ለማወቅ እንጂ ምንም ለማድረግ አይደለም፣ ሰው እንዲያውቀው ለማድረግ ነው እንጂ ምንም ለማድረግ አይደለም ብለን እንኳን ብንል በቃ በጣም አስቸጋሪ ነበር ለቀረጻ እውነት ለመናገርና አሁንም ጠይቂኝ ብላኝ ነው የመጣችው። እስኪ ምን ልታወራ እንደፈለገች አላወኩም። ለማንኛውም እናውራትና ስምሽ ማን ልበል? ስሜ ሰናይት ይባላል። ሰናይት መቼ ነው አዲስ አበባ የመጣችው? እኔ አንድ አመት ሆኖኛል የመጣሁት፣ ግን ባለቤቴ በአደጋ መኪና ስለሞተብኝ ነው። ከዛ እና ስንከራተት ደግሞ ምንም እንትን ወደ ሌላ ነገር ነው የገባሁት እና ገጠርም ምንም ይበላ የለም። እሱ ነው የሚረዳኝ የነበረው።
አሁንም በቃ በጣም ቸግሮኝ ነው ለዛ ነው ጠይቅኝ ያልኩሽ እና ሁለት ልጆች ይዤ በጣም እንትን ብሎኝ ነው በጣም ቸግሮኝ ነው እንትን ያልኩኝና ያው እግዚአብሔር ያ እንትን ካላልኝ ብትረዱኝ ጠይቅሻለሁ አሁንኛ ያው ያለውን ነገር ህብረተሰቡ እንዲያውቀው ለማድረግ ነው እዚህ ጋር የመጣ ነው እና ያው ሐሳብሽን ያለሽበትን ሁኔታ እየተናገርሽ ነው ሌሎቹም ብዙ አሉ እንዳንቺ እንግዲህ ምን አይነት መፍትሄ ሊኖረው እንደሚችል አላውቅም ግን አንደኛው ልጅ ሴት አለ አንደኛ ትምህርት ገብታለች ማታ አስገብቻታለሁ አንደኛው ደግሞ እጃት እየዘርኩ ነው ብዙሩም ድካም ነው ትርፉ እንጂ ምንም ጥቅም አላገኘሁም ለቤት ክራይ ዝም ብሎ ቆርቆሮ ቤት ነው ያለው በጣም ቸግሮኝ ነው በቃ እንግዲህ እንደምታዩት ተመሳሳይ ታሪክ ነው በብዛት የሚያወሩልን I don't know ምን ሁሉም ሰው ካየው የሆነ መፍትሄ ልታመጡላችሁ ትችላላችሁ ብዬ አስባለሁ እና እንግዲህ እስኪ ከኛ ጋር ቆዩ እንግዲህ ቀደም ታሪካቸውን ሰምታችኋል እኔ ደግሞ ከሰሚት ቀጥታ ወደ ቦሌጃቸው መጥቻለሁ ጾግራቸውን ላሰራቸው ማለት ነው ጾግራቸውን እንዳሰራዋቸው አጋጣሚ ባለቤቱ ነበርና አይ ይሄን እኔ ነው ከፍለው ስፖንሰር አድርጋቸዋለሁ ብሎ ስፖንሰር አድርጎልናል እናመሰግናለን በዚህ አጋጣሚ አሁን ደግሞ የሆነ ቦታ ይጃቸው ሊሄድ ነው አብራችሁን ቆዩ በጣም አምሮባችኋል አይደል በጣም ተቀየራችሁ ምን ተሰማሽ ደሳለሽ አረ በጣም ነው ደስ ያለኝ የመጀመሪያ ጊዜ ነው እንደው ገነት ላይ እንዳልኩ ነው መቆጥሮ እና በጣም ነው ምናመሰግንሽ እንደው እግዚአብሔር ይጠብቅሽ ይላልው እኔ ማላቀው ነገር ነው ያየሁት አመሰግናለሁ አንቺ ምን ተሰማሽ አሪፍ ቆንጆ ነው አመሰግናለሁ እሺ አሪፍ ነው ቆንጆ እግዚአብሔር ይመስገናለሁ አሁን እንደምታያቸው በጣም አምሮባቸዋል እኔ ራሴ ከቅድሙና ካሁኑ በጣም የተለያየ ነገር ነው ያየሁትና በጣም ነው ደስ ያለኝ እንግዲህ ይሄን ነገር ለማድረግ ያኔ ያለ ያወጣነው ነገር የለም ትንሽ ነገር ነው ግን ትንሽ ነገር ባረኳት ትንሽ ነገር ወይ ደግሞ ባረግናት ትንሽ ነገር በጣም ነው ደስ ያለን ለራሳችን የሚሰጠን ደስታ አለና እስኪ ቅድም እንደነገርኳችሁ አሁን የሆነ ቦታ ይቻቸው ለመሄድ ፈልጊያለሁ ተከተሉ Thank you እንግዲህ የዛሬው ላይ ይሄን ይመስል ነበር ልንሰናበታችሁ ነው ግን እነሱም ቻው ማለት እንፈልጋለን ስላሉኝ እናመሰግናለን ቻው እኛ አንድ ዳቦ ሁለት ዳቦ እየተደረና ነበር አሁን ግን ጥሱ ሁሉ ነገር ልብስ ምናምን ተሰጠን እናመሰግናለን ዳና ዶሮ
እናመሰግናለን። ሁሉም ነገር ተሟልተዋል። እናቴ እህቴ በጣም ነው ያስደሰተችን ዛሬ እና እድሜና ጤና ይስጣት። ጸሎት አድርጉላት። አመሰግናለሁ። ፕሮግራማችን ይሄን ይመስል ነበረ። እንግዲህ እናንተም ሲመቻችሁ ሰው እንደዚህ የያዛችሁ አብራችሁ ጥሩ ጊዜ ብታሳልፉ እላለሁ። ከኛ ጋር ስለቆያችሁ እጅግ በጣም አመሰግናለሁ። እንግዲህ ደህና ደሩ።